አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ፕሮግራማችን ተከታታዮች እንዴት ናቸው? ይህ ጋብቻና ፍቅር ከሰኘው ፕሮግራማችን እነሆ ክፍል 4 ይዤላችሁ ብቅ ብያለሁ። ክፍል 4 ወቀሳና ምሬትን አስወግጅ። ችግር የማያጋጥመው ሰው የለም። ችግርን ለሰው ማዋየት ደግሞ እፎይታና መፍትሄን ያስገኛል። እያንዳንዱ ሰው ችግሩን የሚያዳምጠውና የሚቆረቆርለት ሰው እንዲኖር ይፈልጋል። ነገር ግን ለሁሉም ነገር ጊዜና ቦታ አለው። ለወቀሳም ቢሆን ጊዜና ቦታ ሊመረጥ ይገባል። አንዳንድ ሞኝና ራስ ወዳድ ሴቶች ባሎቻቸው ቀኑን ሙሉ በስራ ሲደክሙ መዋላቸውን በመዘንጋት የድካም መንፈሳቸውን እንዳድሱ ትንሽ በመታገስ ፈንታ ገና እንደገቡ የመሬት ዶፋ ያወርዱባቸዋል። አንተ ምን አለብህ? ከእነዚህ አስቸጋሪ ልጆች ጋር ትተኸኝ ትሄዳለህ? አህመድ በፊት ለፊት ያለውን በር መስታወት ሰበረው። ሐሰን ጥናቱን እርግፍ አድርጎ ትቶታል። ውጤቱም አሽቆልቁሏል። ሴቶች እርስ በርሳቸው ሊፋጁ ነው። ጩኸታቸው ሊያሳብደኝ ነው። በቤት ስራ አያግዙኝም። ቀኑን ሙሉ በስራ ብቻዬን ስደክም ነው ያልኩት። እጄን በቢላ ቆረጥኩ። ችግርን የሚረዳልኝ ሰው የለም። ልጅ ባልወልድ ኑሮ ይህ ሁሉ ችግር አይደርስብኝም ነበር። በነገራችን ላይ እህትህ መታ ነበር። ምን እንደሆነች አላውቅም። የአባቷን ሀብት የቀማሁት ነው የመሰላት። እንደሆነ ነገር ያደርጋታል። እናትህማ ተዋቸው። ከበስተጀርባዬ ብዙ ነገር ያወራሉ። አላህ ከእነሱ አፍ ይጠብቀኝ። በሁሉም ነገር ተማረር ያለው። ትናንት ከመሐመድ ሰርግ ባልሄድ ይሻለኝ ነበር። የራሺድን ሚስት ብታያት አላህ ምን አለ እንደሷ እድለኛ ቢያደርገኝ። አንዳንድ ወንዶች ሚስቶቻቸውን በጣም ስለሚወዱ ቆንጆ ነገሮቹን ይገዙላቸዋል። ትክክለኛ ባል ማለት እንደ አይነቶቹ ናቸው። እሷ ስትገባ ሁሉም ሰው በአድናቆት ተቀበላት። ሰዎች የለበስከውን ነው የሚያዩት። እኔንማ እንዴት አፍጥጣ እንዳየችኝ። ልክ ናት። እርሷ እድለኛ ሴት ናት። የሚወዳት ባል አላት። እንዳንተ እንዳይመስልህ። ከዚህ በኋላ አንተና ልጆችን በመንከባከብ በዚህ የሚያስጠላ ቤት ውስጥም ህይወት ማሳለፍ አልፈልግም። ስለዚህ የምትፈልገውን ነገር አድርግ። ይህንን መሰል አካሄድ ስህተት ነው። እንዲህ አይነት አመል ያለባቸው ሴቶች ባሎቻቸው በየዕለቱ ለሽርሽርና ለመዝናናት የሚወጡን የሚመስላቸው። ወንዶች በየቀኑ በመቶ የሚቆጠሩ ችግሮች ያጋጥሟቸዋል። እመቤት ሆይ ባልሽ በስራ ላይ ምን እንደሚያጋጥመው አታውቂም። ቀኑን ሙሉ ክፉና አስቸጋሪ ሰዎች ጋር ሊሆን ይችላል የሚውለው። ስለዚህ ቤት በሚገባበት ወቅትም ወቀሳዎችን በሙሉ በአንዴ በማሽጎድጎድ ወንድ መሆኑን እንዲጠላ ማድረግ የለብሽም። በመጨቅጨቅና በመነዝነዝ ለጭንቀት የምትዳረጊው ከሆነ ከአንቺም ጭቅጭቅ ለመራቅ ሲልም አዲስ ባህሪ ይጀምራል። ወደ ቤት ከመግባት ይልቅ ወደ ካፍቴሪያ፣ ጫት ቤት ወዘተ ለመሄድም አሊያም እንዲሁም በየጎዳናው ለመዞር ይገደዳል። ስለዚህ እመቤቴ ለአላህ ብለሽ ይህንን በየመጥፎ አጋጣሚዎቹ መጨቃጨቅሽን ተይ። ለወቀሳ ተስማሚ ወቅቶችን ምረጪ። ከዚያም በወቀሳ ሳይሆን በማማከር አይነት ዋነኛዎች ችግሮችን በእርጋታ ለባልሽ አሳውቂ። በዚህም መልክ ችግርሽን ማቅረብሽ መፍትሄ የሚያገኝ ከመሆኑን ባሻገር በባልሽ ላይ የጥላቻ ስሜት አይፈጥርበትም። በቤቱ መካከል ያለው ፍቅር እንደተጠበቀ ይቆያል። ነቢዩ ሰለላሁ ዐለይሂ ወሰለም
እንዲህ ብለዋልም። ባሏን በምላሷ የምታዋርር ሴት ኢባዳዋ ከአላህ ዘንድ ተቀባይነት የለውም። ቀኑን ብትጾም ሌሊቱን በኢባዳ ብታሳልፍ ባሪያዎችንም ነፃ ብታወጣና ገንዘቧን በአላህ መንገድ ላይ ብታወጣ ጀሃነም ለመግባት የመጀመሪያዋ ናት ብለዋልም። ሙዓዝ ኢብኑ ጀበል ረዲየላሁ አንሁ ባስተላለፉት ሌላ ሐዲስ ደግሞ በጀነት ውስጥም ያሉ ሴቶች ሁረል አይኖች ባሎቻቸውን የሚያሰቃዩ ሴቶችን አላህ ባጠፋችሁ ባሎቻችሁን አታሰቃዩ፣ እነርሱ የእናንተ አይደሉም፣ በቅርቡ ጥለዋችሁ ወደኛ ይመጣሉ ይሏቸዋል ማለታቸውንም ዘግበዋል። እነዚህ አይነት ሴቶች በጭቅጭቅ ምን ማትረፍ እንደሚፈልጉ አይታወቅም። የባሎቻቸውን ትኩረት ለመሳብ ከሆነ በእርግጠኝነትም ውጤቱ ተቃራኒ ነው የሚሆነው። ለማበሳጨት፣ በእሱ ላይ ስለ ልቦናዊ ችግር ለመፍጠር አሊያም ህይወትን ለማበላሸት አስበው ከሆነ ግን በእርግጥም ይሳካላቸዋል። ውድ ሴቶች ሆይ ለባሎቻችሁና ለቤተሰቦቻችሁ የምታስቡ ከሆነ ይህንን መጥፎ አካሄድ ማቆም አለባችሁ። ይህ ባህሪ የቤተሰባችሁን ህይወትን በአደገኛ ሁኔታ ሊጎዳ ስለሚችል አስቡ። አንድ ዶክተር ለፍርድ ቤት ቃሉን ሲሰጥ በጋብቻ ህይወታችን ውስጥ ሚስቴ ጥሩ ሴት ሆና አይቻት አላቅም፣ ቤታችን ሁሌ እንደተረበሸ ነው፣ ጧት ማታ ጭቅጭቅ፣ በሷ በጣም ተማረሪያለሁ፣ በርካታ ገንዘብ ከሰጣት በኋላ ፍች ጸደቀለት፣ ከዚያም እፎይ በሚል አይነት ስሜት ብትጠይቀኝ ኑሮ ከእርሷ ለመገላገል ስል ያለኝን አጠቃላይ ሀብትና የሕክምና ዲግሪዎችን ሳይቀር መሰጣት ነበር ብሏልም። ውድና የተከበራችሁ ውድ የፕሮግራማችን ተከታታዮች እንግዲህ ያው ይህንን ትምህርት ሁላችንም በተለይ ሴቶችን የሚመለከት ከመሆኑ መጠን ሁላችሁም ትኩረት ሰጥታችሁ እንድታደምጡት በአክብሮት እየጋበዝኩኝ ለዛሬ ይዤላችሁ የቀረብኩት እዚህ ላይ እናቆማለን። በሌላ በክፍል 5 በአዲስ ርዕስ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።